ይህ የሰባተኛው ጠቅላላ ምርጫ የእኩለ ቀን የትዝብት ሪፖርት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ወይም ምርጫ ህብረት ለምርጫ የቀረበ ሪፖርት ነው። የኢትዮጵያ የሲቪል ማህበራት ድርጅት ህብረት ለምርጫ በሰባተኛው ጠቅላላ ምርጫ የሀገር በቀል ዜጎች ምርጫ ትዝብት ሲቲዝን ኢሌክሽን ኦብዘርቬሽን ለማከናወን 2258 ተቀማጭ ሲቲንግ ኦብዘርቨርስ እና 891 ተንቀሳቃሽ ወይም ሞባይል ኦብዘርቨርስ ታዛቢዎችን በአጠቃላይ 3149 ታዛቢዎችን አሰማርቷል። የህብረቱ ተቀማጭ ታዛቢዎች በተመደቡባቸው የድምፅ መስጫ ጣቢያዎች ከንጋቱ 11 ሰዓት ከ30 ጀምሮ የጣቢያዎቹን አደረጃጀትና አከፋፈት፣ የድምፅ አሰጣጥና የቆጠራ ሂደቱን እንዲሁም በጣቢያ ደረጃ የሚከናወን ይፋ የውጤት መለጠፍ ተግባር ይታዘባሉ። በሌላ በኩል እያንዳንዱ ተንቀሳቃሽ ታዛቢ ቢያንስ 6 የተለያዩ የድምፅ መስጫ ጣቢያዎችን በመዘዋወር እንዲታዘብ ተመድበዋል፣ ተሰማርቷል። የህብረቱ ታዛቢዎች ስምሪት ከትግራይ ክልል፣ በአማራ ክልል ከሚገኙ 8 የምርጫ ክልሎች እንዲሁም አከራካሪ ከሆኑ 5 የምርጫ ክልሎች ውጭ ባሉ የምርጫ ክልሎች የተከናወነ ነው። ይህ የስምሪት ስልት በየክልሎቹ ያለውን የምርጫ ጣቢያዎች ብዛት መሰረት ባደረገ ተመጣጣኝ ወይም ፕሮፖርሽናል ትዝብት ዘዴ ላይ የተመሰረተ ነው። ይህ የእኩለ ቀን ትዝብት ሪፖርት መሰረት ያደረገው የህብረቱ ታዛቢዎች በተሰማሩባቸው 2258 የድምፅ መስጫ ጣቢያዎች ላይ ብቻ ነው። ህብረቱ ካሰማራቸው ተንቀሳቃሽ ታዛቢዎች የሰበሰባቸው መረጃዎች አሳሳቢ ሁኔታዎች ላይ የተደረጉ ሪፖርቶች ብቻ ነው። የህብረት ለምርጫ የመረጃ ማዕከል በድምፅ መስጫ ቀን እስከ ቀኑ 7 ሰዓት ድረስ ዛሬ ማለት ነው ከተቀበላቸው 2258 ተቀማጭ ታዛቢዎች ባቀረባቸው ሪፖርቶች ላይ ተመስርቶ ተዘጋጅቷል። በሚጠበቁ ነገር ግን በዘገዩ መረጃዎች ምክንያት ይህ ሪፖርት ያላካተታቸው የትዝብት ግኝቶች ያሉ ሲሆን ዘግይቶ የሚደርሱ መረጃዎች ህብረቱ በሚያወጣው የመጀመሪያ ደረጃ ሪፖርት ውስጥ ተካተው የሚቀርቡ ይሆናል። ይህ የእኩለ ቀን ሪፖርት የህብረቱ ታዛቢዎች በተሰማሩባቸው 2258 ጣቢያዎች 10 ዋና አመላካቾች ወይም ኢንዲኬተርስ ላይ ተመስርቶ የተዘጋጀ ነው። ዋና የእኩለ ቀን ትዝብት ግኝቶች፣ አንደኛ፣ ታዛቢዎች ወደ ድምፅ መስጫ ጣቢያ በመግባት እንዲታዘቡ መፍቀድ። የምርጫ ህጉ ከቦርዱ እውቅና የተሰጣቸው የምርጫ ታዛቢዎች በተመደቡበት የድምፅ መስጫ ጣቢያ ገብተው ሂደቱን በነፃነት መታዘብ እንደሚችሉ ይደነግጋል። የህብረቱ ታዛቢዎች ወደ ምርጫ ጣቢያ ገብተው እንዲታዘቡ መፍቀድን በተመለከተ ከተቀበልናቸው ሪፖርቶች መካከል 2241 ወይም 99% የሚሆኑት ያለምንም ገደብ ወደ ጣቢያዎቹ ገብተው መታዘብ ችለዋል። በተቃራኒው ግን 17 ወይም 1% የድምፅ መስጫ ጣቢያዎች እንዳይገቡ መከልከላቸውን መታወቅ ተችሏል። 2. በድምፅ መስጫ ጣቢያዎች መክፈቻ ሰዓት የምርጫ አስፈጻሚዎች ተሟልቶ መገኘት። የድምፅ መስጫ ጣቢያዎች በህግ በተደነገገው የመክፈቻ ሰዓት ከንጋቱ 12 ሰዓት ከመከፈታቸው በፊት የምርጫ አስፈጻሚዎች በቦታው መገኘት ይጠበቅባቸዋል። ይህ የምርጫ ጣቢያው በወቅቱ እንዲዘጋጅ፣ የምርጫ ቁሳቁሶች እንዲደርሱ እና የድምፅ አሰጣጥ ሂደቱ በስርዓት እንዲጀመር ቅድመ ሁኔታ ነው። ህብረቱ ከተቀበላቸው የትዝብት ሪፖርቶች ውስጥ 2183 ወይም 97% የድምፅ መስጫ ጣቢያዎች የህብረቱ ታዛቢዎች በምርጫ ጣቢያ ሲደርሱ የምርጫ አስፈጻሚዎች በቦታው እንደነበሩ ታዝበናል። በተቃራኒው 50 ወይም 2% የድምፅ መስጫ ጣቢያዎች የህብረቱ ታዛቢዎች ሲደርሱ የምርጫ አስፈጻሚዎች ከመክፈቻው ሰዓት ንጋት 12 ሰዓት በቦታው እንዳልተገኙ ታዝበናል። 3. የድምፅ መስጠት በሚጀመርበት ሰዓት ከጠዋቱ 12 ሰዓት በጣቢያዎች የተገኙ የአስፈጻሚዎች ቁጥር
የድምፅ አሰጣጥ በሚጀመርበት ወቅት በ2146 ወይም 95% የድምፅ መስጫ ጣቢያዎች ከ3 በላይ የምርጫ አስፈጻሚዎች በሕጉ በተደነገገው መሰረት በቦታው ተገኝተው ስራ መጀመራቸውን ህብረቱ ታዝቧል። በአንጻሩ 90 ወይም 4% ጣቢያዎች ውስጥ ደግሞ 3 የምርጫ አስፈጻሚዎች በምርጫ ጣቢያዎች መገኘታቸው ሲረጋገጥ፣ በተቃራኒው በ22 ወይም 1% የድምፅ መስጫ ጣቢያዎች ውስጥ ከ3 በታች የምርጫ አስፈጻሚዎች መገኘታቸው መታዘብ ችለናል። የምርጫ አስፈጻሚዎች የጾታ እና የአካል ጉዳተኝነት ስብጥር ከታዘብናቸው የድምፅ መስጫ ጣቢያዎች መካከል በ1380 ወይም 61% ጣቢያዎች ከአንድ በላይ ሴት የምርጫ አስፈጻሚዎች ሲገኙ፣ በአንጻሩ 697 ወይም 31% ድምፅ መስጫ ጣቢያ አንድ ሴት አስፈጻሚ እንደነበረች ታዝበናል። በተቃራኒው በ181 ወይም 8% የድምፅ መስጫ ጣቢያዎች ውስጥ ደግሞ ምንም አይነት ሴት የምርጫ አስፈጻሚዎች እንዳልተመደቡ ታዝበናል። ትዝብት ከተደረገባቸው የድምፅ መስጫ ጣቢያዎች መካከል 76 ወይም 3% በሚሆኑት ከአንድ በላይ አካል ጉዳተኛ የምርጫ አስፈጻሚዎች ተገኝተዋል። በሌላ በኩል 224 ወይም 10% ጣቢያዎች ውስጥ አንድ አካል ጉዳተኛ አስፈጻሚ መገኘታቸውን ታዝበናል። በአንጻሩ በ1958 ወይም 87% ጣቢያዎች ደግሞ ምንም አይነት አካል ጉዳተኛ የምርጫ አስፈጻሚ እንዳልነበረ መታዘብ ተችሏል። የምርጫ ጣቢያ ኃላፊዎች የጾታ ስብጥርን በሚመለከት በ587 ወይም 26% ጣቢያዎች ውስጥ የድምፅ መስጫ ጣቢያው ኃላፊ ሴት ነበረች። በተመሳሳይ ሁኔታ በ54 ወይም 2% የድምፅ መስጫ ጣቢያዎች አካል ጉዳተኞች ሴቶች በጣቢያ ኃላፊነት መስራታቸውን፣ በ65 ወይም በ3% የድምፅ መስጫ ጣቢያዎች ደግሞ አካል ጉዳተኛ ወንዶች የጣቢያ ኃላፊ ሆነው መስራታቸውን ታዝበናል። የድምፅ መስጠት አጀማመር ህብረቱ ከታዘባቸው 2258 የድምፅ መስጫ ጣቢያዎች መካከል በ947 ወይም 42% ጣቢያዎች የድምፅ መስጠት ሂደቱ ከጠዋቱ 12 ሰዓት በፊት መጀመሩን፣ በ1276 ወይም 57% ጣቢያዎች ደግሞ ከጠዋቱ ከ12 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ መጀመሩን ህብረቱ ታዝቧል። በተቃራኒ 32 ወይም በ1% ጣቢያዎች የድምፅ አሰጣጡ ከጠዋቱ 1 ሰዓት በኋላ መጀመሩ ህብረቱ የታዘበ ሲሆን፣ በ3 ጣቢያዎች ይህ መግለጫ እስከተዘጋጀበት ሰዓት ድረስ የድምፅ አሰጣጥ ሂደት እንዳልተጀመረ ለመታዘብ ተችሏል። የድምፅ መስጫ ጣቢያዎች የተቋቋሙበት ስፍራ በምርጫ ህጉ መሰረት የድምፅ መስጫ ጣቢያዎች በወታደራዊ ካምፕ፣ በፖሊስ ጣቢያ፣ የሃይማኖት ተቋም፣ የጤና ተቋም፣ መጠጥ ቤት፣ ሆቴል፣ የፖለቲካ ፓርቲ ጽህፈት ቤት ወይንም የግለሰብ መኖሪያ ቤት ማቋቋም የተከለከለ ነው። ህብረቱ ከታዘባቸው 2258 ጣቢያዎች መካከል 2182 ወይም 97% ጣቢያዎች በህግ በተፈቀዱ ቦታዎች መቋቋማቸውን ታዝቧል። በተቃራኒው 76 ወይም 3% ጣቢያዎች በህግ በተከለከሉ ቦታዎች መቋቋማቸውን ታዝበናል። 7 በድምፅ መስጫ ጣቢያ ውስጥ ወይም በ200 ሜትር ርቀት ክልል ውስጥ የቅስቀሳ ምልክቶች እና ቅስቀሳዎች መኖራቸውን በተመለከተ ህብረቱ ከታዘባቸው 2258 ጣቢያዎች መካከል 2171 ወይም 96% ጣቢያዎች በምርጫ ጣቢያ ውስጥ ወይም በ200 ሜትር ርቀት ውስጥ የፖለቲካ ፓርቲ ቅስቀሳ ምልክቶች ፖስተር ወይም እንቅስቃሴዎች አለመከናወናቸውን ታዝቧል። በተቃራኒው 87 ወይም 4% ጣቢያዎች ውስጥ ወይም በ200 ሜትር ርቀት ክልል ውስጥ የፖለቲካ ፓርቲ ቅስቀሳ ምልክቶች፣ ቁሳቁሶች ወይም የቅስቀሳ እንቅስቃሴዎች መኖራቸውን ታዝበናል። 8 የድምፅ መስጫ ጣቢያዎች ተደራሽነትና አመቺነትን በተመለከተ በምርጫ ህጉ መሰረት የድምፅ መስጫ ጣቢያዎች በህግ በተፈቀዱ ቦታዎች መቋቋም፣ ለመራጮች በቀላሉ ተደራሽ መሆን እና መሰረታዊ የምርጫ ቁሳቁሶች ተሟልቶ መገኘታቸውን የድምፅ አሰጣጥ ሂደት በስርዓት እንዲካሄድ አስፈላጊ ነው። በተለይም ለሴቶች፣ ለአካል ጉዳተኞች፣ ለአረጋውያን፣ ለነፍሰ ጡሮች እና ጨቅላ ህፃናት ለያዙ ወላጆች
ተደራሽነት መኖሩ የሁሉንም ዜጎች ተሳትፎ ለማረጋገጥ ወሳኝ ነው። የድምፅ መስጫ ጣቢያዎች የተቋቋሙበት ስፍራ ለሴቶች ያላቸውን አመቺነት በተመለከተ ህብረቱ ከታዘባቸው 2258 ጣቢያዎች መካከል 2157 ወይም 96% ጣቢያዎች ለሴቶች ምቹ እንደነበሩ ታዝቧል። በተቃራኒው 101 ወይም 4% የድምፅ መስጫ ጣቢያዎች ለሴቶች አመቺ እንዳልነበሩ መታዘብ ተችሏል። የድምፅ መስጫ ጣቢያዎች ለአካል ጉዳተኞች ያላቸውን ተደራሽነት በተመለከተ ህብረቱ ከታዘባቸው 2258 የድምፅ መስጫ ጣቢያዎች መካከል 2110 ወይም 93% ጣቢያዎች አካል ጉዳተኞች ያለ ረዳት በመግባት ድምፅ ለመስጠት ምቹ እንደነበሩ ታዝቧል። በተቃራኒው 148 ወይም 7% ጣቢያዎች ለአካል ጉዳተኞች ምቹ እንዳልነበሩ ታዝበናል። ጣቢያዎች ለአረጋውያን፣ ለነፍሰ ጡሮች፣ ጨቅላ ህጻናት ለያዙ ወላጆችና የመንቀሳቀስ ችግር ላለባቸው መራጮች ያላቸውን አመቺነት በተመለከተ 2158 ወይም 96% ጣቢያዎች ምቹ እንደነበሩ ታዝበናል። በተቃራኒው 100 ወይም 4% የድምፅ መስጫ ጣቢያዎች በዚህ ረገድ ችግር እንደነበራቸው ለመታዘብ ተችሏል። 9 ሁሉም የድምፅ መስጫ ቁሳቁሶች መሟላታቸውን በተመለከተ ህብረቱ ትዝብት መሰረት የድምፅ መስጫ ወረቀቶች፣ የቦርድ ማህተም፣ የማይለቅ የጣት ቀለም፣ የድምፅ መስጫ ማሸጊያዎች፣ የመራጮች መዝገብ እና የቦርዱ ድምፅ መስጫ ሳጥኖች ጨምሮ የምርጫ ቁሳቁሶች ሙሉ በሙሉ በታዘቡት ጣቢያዎች መገኘታቸውን ተረጋግጠናል። በተቃራኒው የውጤት መግለጫና ማመሳከሪያ ፎርም 99% ወይም 1693 ሲገኝ በአንድ ወይም 11 ጣቢያዎች ላይ አልተገኘም። እንዲሁም የቅሬታ ማቅረቢያና ማመሳከሪያው ምስክርነት መቀበያ ፎርም 99% ወይም 1680 ሲገኝ በ1% ወይም 24 ጣቢያዎች ላይ አለመገኘቱ ተመዝግቧል ወይም ታዝበናል። የድምፅ መስጫ ሳጥኖች ከመታሸጋቸው በፊት ባዶ መሆናቸውን ማረጋገጥን በተመለከተ ህብረቱ ከታዘባቸው 2258 የድምፅ መስጫ ጣቢያዎች መካከል 2232 ወይም 99% ጣቢያዎች የድምፅ መስጫ ሳጥኑ ከመታሸጉ በፊት ባዶ መሆኑ ታዝቧል። በተቃራኒው 26 ወይም 1% የድምፅ መስጫ ጣቢያዎች የድምፅ መስጫ ሳጥኑ ከመታሸጉ በፊት ባዶ መሆኑ በግልጽ እንዳልታየ መታዘብ ተችሏል። 2253 ጣቢያዎች የድምፅ መስጫ ማሸጊያዎች መገኘታቸውን የታዘብን ሲሆን በ5 ጣቢያዎች ደግሞ የድምፅ መስጫ ማሸጊያዎች አለመገኘታቸውን ታዝበናል። አሳሳቢ ሁነቶች። ይህ የእኩለ ቀን ሪፖርት በሚዘጋጅበት ጊዜ ህብረት ለምርጫ ከመክፈቻና ከዝግጅት ሂደት ጋር የተያያዙ በጠቅላላው 203 አሳሳቢ ሁነቶችን የተቀበለ ሲሆን ከነዚህ ውስጥ 40 ያህሉ የተረጋገጡ ሆኖ አግኝቷቸዋል። በሪፖርቱ የተደረጉ 163 ጉዳዮች ገና በመረጋገጥ ሂደት ላይ የሚገኙ ሲሆን ዝርዝር መረጃዎችን ህብረቱ በሚያወጣው ወደፊት ሰሞኑን በሚያወጣው የመጀመሪያ ደረጃ ሪፖርት ይፋ የሚያደርግ ይሆናል። አንደኛ፣ በተከለከለ ቦታ የተቋቋሙ ጣቢያዎች። በአማራ ክልል ሰሜን ሸዋ ዞን አንጾኪያ ገምዛ ምርጫ ጣቢያ የተቋቋመው ጤና ጣቢያው ሲሆን ስሙም ሞኮይ ጤና 3 ለ1 ምርጫ ጣቢያ ይባላል። በአዲስ አበባ የካ ወረዳ 1 የሚገኝ ምርጫ ጣቢያ የተቋቋመው በጤና ጣቢያ ግቢ ውስጥ በተተከለ ድንኳን ውስጥ ነው። በድሬዳዋ ከተማ አስተዳደር ወረዳ 2 የሚገኝ የምርጫ ጣቢያ ሳቢያን አንደኛ ደረጃ ሆስፒታል ውስጥ አንድ ክፍል በመውሰድ ምርጫ እየተደረገ ይገኛል። 2 በጣቢያዎቹ ውስጥ ወይንም 200 ሜትር ርቀት ላይ ቅስቀሳ ማድረግ። በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 4 ምርጫ ጣቢያ ሰፈረ ሰላም ቅድመ አንደኛ ደረጃ ትምህርት ቤት የብልጽግና ፓርቲ ወኪል የቅስቀሳ ምልክቶችን ሲያስተላልፍ ታዝበናል። በተመሳሳይ በሲዳማ ክልል ሐዋሳ ከተማ አስተዳደር በሚገኝ ምርጫ ጣቢያ ቁጥሩ ተገልጿል። የብልጽግና ፓርቲ ታዛቢ መራጮች ለመምረጥ በተሰለፉበት የምርጫ ቅስቀሳ ሲደረግ ታይቷል። 3 ታዛቢዎች ወደ ጣቢያ እንዳይገቡ መከልከል። የህብረቱ ታዛቢ ወልዲያ ጉዲና ምርጫ ጣቢያ እንዳይገባ የተከለከለ ሲሆን
ቀደም ብሎ ምርጫ ጣቢያ ሲደርስ ለምርጫ አስፈጻሚ የመጣበትን ቢናገርም እንዲሁም መታወቂያ ቢያሳይም እንዲገባ አልተፈቀደለትም። በኦሮሚያ ክልል ኢሉ አባ ቦራ ዞን አልጌ ሳቺ ወረዳ ጣቢያ መለያ ቁጥር የጣቢያው አለ። ታዛቢያችን በሰዓቱ በጣቢያው ቢደርሱም በምርጫ አስፈጻሚ ወደ ምርጫ ጣቢያ እንዳይገቡ ተከልክሏል። በኦሮሚያ ክልል በኢሉ አባ ቦራ ዞን አልጌ ስቼ ወረዳ በአልጌ ምርጫ ጣቢያ በምርጫ ጣቢያ ቁጥር ተጠቅሷል። ታዛቢው ጠዋት 12 ሰዓት ሲደርሱ እንዲገቡ ተፈቅዶላቸው ከገቡ በኋላ እዚያው ቁጭ ብለው እንዲታዘቡ ባለመፍቀድ ታዛቢውን አስወጥቷቸዋል። በአማራ ክልል ወሎ ዞን አዳሜ ምርጫ ጣቢያ አንድ ታዛቢው የቀበሌ መታወቂያ አልያዝኩም፣ ነገር ግን ሙሉ ስም የሚገልጽ ፎቶ ያለው የመስሪያ ቤት መታወቂያ ከህብረቱ የትዝብት ባጅ ጋር ቢያሳይም የቀበሌ መታወቂያ ካላመጣ እንደማይታዘብ ተነግሯቸው ወደ ምርጫ ጣቢያ ገብቶ ለመታዘብ ተከልክሏል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ዱና ወረዳ ጨፍሜራ ክራይ ቤት ምርጫ ጣቢያ ቁጥር ተጠቅሷል። ታዛቢዋ ባጅ ላይ የሚታዘቡበት ቦታ በባጁ ላይ አልተጠቀሰም በሚል ምክንያት ገብተው መታዘብ ተከልክለዋል። ከምርጫ ጣቢያ ኃላፊ ውጭ የተደረገ ተደጋጋሚ እገዛ በአዲስ ከተማ ክፍለ ከተማ አዲስ አበባ ማለት ነው ወረዳ 4 የምርጫ ጣቢያ ሰፈረ ሰላም ቅድመ አንደኛ ደረጃ ትምህርት ቤት ያልተፈቀደላቸው ግለሰቦች ለመራጮች ተደጋጋሚ እገዛ ሲያደርጉ ነበር። በአዲስ አበባ በቂርቆስ ክፍለ ከተማ ወረዳ 3 በድር ቤት ምርጫ ጣቢያ አንድ እገዛ እንድታደርግ ያልተፈቀደላት ሴት ከ14 በላይ መራጮች ስትረዳ ከቆየች በኋላ የጣቢያው ኃላፊ ደርሶባት እንድትወጣ ተደርጋለች። በሰሜናዊ ሲዳማ ጎሪቼ ወረዳ ዶና ምርጫ ጣቢያ ልዩ ስሙ ጎሪቼ 01 ምርጫ ጣቢያ ቁጥር ተጠቅሷል። ሰልፍ አስከባሪው ለ30 መራጮች እርዳታ ሲሰጡ አረጋግጠናል። በኦሮሚያ ክልል ነቀምት ከተማ አስተዳደር ቡርቃ ጃቶ በምርጫ ጣቢያ ቁጥር ተጠቅሷል። የምርጫ አስፈጻሚ እርዳታ ለሚፈልጉትም ለማይፈልጉትም እየገባ ከአንድ ጊዜ በላይ እገዛ ሲሰጥ ታይቷል። በአማራ ክልል አዊ ዞን ዘገም ወረዳ በምርጫ ጣቢያ ቁጥር ለመራጮች ካርድ የሚሰጡት ምርጫዎች አስፈጻሚዎች ለ10 መራጮች ምልክት እያደረጉ ሲሰጡ መታዘብ ተችሏል። 5 የድምፅ መስጫ ሳጥኖች ባዶ መሆናቸውን ሳይረጋገጥ ማሸግ። ኦሮሚያ ክልል ምዕራብ ወለጋ ሀሩ ወረዳ ገነት አቦ ቀበሌ ገነት አቦ ምርጫ ጣቢያ ኮድ ተጠቅሷል። ታዛቢያችን ባደረጉት ትዝብት የድምፅ መስጫ ሳጥን ባዶ መሆኑ ሳያዩ ማስጀመራቸውን ለመታዘብ ችለዋል። የድምፅ መስጫ ወረቀቶችን ማህተም ሳያደርጉ ማደል። አዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 7 ተስፋ ብርሃን ሸማቾች ምርጫ ጣቢያ ቁጥር ዳሽ ታዛቢያችን ጠዋት 1 ሰዓት ከ30 ላይ ባደረጉት ትዝብት 15 የሚሆኑ መራጮች የተሰጣቸው ድምፅ የድምፅ መስጫ ወረቀት ላይ ምንም አይነት ማህተም እንደሌለው ለመታዘብ ተችሏል። የድምፅ መስጫ ጣቢያ ቁሳቁሶች መቀያየር። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ አያት ዞን 3 ንዑስ ምርጫ ጣቢያ ምርጫ ክልል 28 የተወዳደሩ እጩዎች ወደ ምርጫ ክልል 17 ተሳስቶ በመላኩ እስኪስተካከል ድረስ ተቋርጦ ከቆየ በኋላ ድምፅ መቀጠሉን ታዝበናል። የጸጥታ መደፍረስ። ከጸጥታ መደፍረስ ጋር በተገናኘ በአማራ ክልል ማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ምርጫ ጣቢያ ቁጥር ተጠቅሷል። ቀበሌ 02 ከጠዋቱ 12 ሰዓት ጀምሮ ድምፅ መስጠት ቢጀመርም ከረፋዱ 5 ሰዓት ከ10 ጀምሮ በጣቢያው አቅራቢያ በተሰማ ተኩስ ምክንያት ሂደቱ ተቋርጧል። በተመሳሳይ በሰሜን ወሎ ጋዛ ወረዳ መቄት 2 የምርጫ ጣቢያ ቁጥር ተጠቅሷል። ከጠዋቱ 1 ሰዓት ጀምሮ በነበረ ተኩስ ለ40 ደቂቃ ያህል ሂደቱ ተቋርጦ የነበረ ሲሆን በዚህ ወረዳ በሌላ ጣቢያ ደግሞ ከጠዋቱ 12 ሰዓት ከ30 እስከ 1 ሰዓት ከ10 ድረስ በተሰማ ከፍተኛ የተኩስ ድምፅ ምክንያት የድምፅ አሰጣጡ ሂደት ተቋርጦ ከጠዋቱ 1 ሰዓት ከ30 በኋላ ሂደቱ ቀጥሏል። በደቡብ ጎንደር ዞን ፋርጣ ወረዳ ጣቢያ ቁጥር ተጠቅሷል። በተኩስ ድምፅ ምክንያት ሂደቱ ሲቋረጥ በፎገራ ወረዳ ከተማ ጣቢያ ተጠቅሷል። በደብረ ታቦር ከተማ ቀበሌ 4 ጣቢያዎችን በተመሳሳይ ምክንያት አስፈጻሚው ጣቢያዎቹን ዘግተው ለመውጣት ተገደዋል። በደብረ ታቦር ያለው ጣቢያ በ3 ሰዓት አካባቢ ስራ የጀመረ ሲሆን
በእናቲቱ ማርያም ጣቢያ ቁጥሩ ተጠቅሷል። ደግሞ በ2 ሰዓት ከ35 በተከፈተ ተኩስ ሰራተኞች ንብረት ጭነው በመውጣት ሂደቱ ተቋርጧል። ያልተፈቀደላቸው ግለሰቦች በድምፅ መስጫ ጣቢያዎች መገኘት። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በአቀስታ ምርጫ ጣቢያ አንድ በምርጫ ኮድ ተጠቅሷል ላይ ያልተፈቀደላቸው የመንግስት አመራሮች ገብተው አይተው ወጥተዋል። በሲዳማ ክልል ሐዋሳ ከተማ አስተዳደር ቱላ ወረዳ መሳፍንት ዘለቀ ኪራይ ቤት ምርጫ ጣቢያ በምርጫ ኮድ ተጠቅሷል ላይ ያልተፈቀደላቸው የቀበሌው አመራሮች ወደ ምስጢራዊ የድምፅ መስጫ ቦታ በመሄድ መራጮችን ሲያስገዱ እንደነበር ታዝበናል። ግንቦት 24 2018 አዲስ አበባ የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ የትዝብት የመጀመሪያ የእኩለ ቀን ሪፖርት ይሄን ይመስላል። ስላዳመጣችሁን እናመሰግናለን። ስለመጣችሁም እንደዚሁ እና ይህን ሪፖርት ለኢትዮጵያ ህዝብ ለማድረስ ፈቃደኛ ሆናችሁ አብራችን ስለተገኛችሁ ከልብ እናመሰግናለን። ይሄን ይመስላል ማለት ነው። በ2 ወይም በ3 ቀን ውስጥ ዋናውን የመጀመሪያ ደረጃ ፕሪሊሚናሪ ሪፖርት የሚባለውን አዘጋጅተን ዝርዝር የያዘው ማለት ነው። ይሄ ያው የእኩለ ቀን ሪፖርት ነው። የቅምሻ ያለው ዝርዝሩን እና ቬሪፋይ ያደረግነውን አጠናክረን ከ2 ከ3 ቀን በኋላ ድጋሚ ስለምንጠራችሁ እዛ ላይ እንድንገናኝ ጥሬን እያደረኩ ዛሬ እዚህ ተገኝታችሁ ይህን መረጃ ለሰፊው የኢትዮጵያ ህዝብ ለማድረስ ስለመጣችሁ በህብረት ለምርጫ ስም ልባዊ ምስጋናዬን አቀርባለሁ።